ክቡራን የቻናላችን ቤተሰቦች ይህ በርኖስ ሚዲያን እውነተኛ ፈጣንና ታማኝ መረጃ የሚገኝበት እውነተኛ ቻናል ከሀገር ውስጥ እስከ ዓለም አቀፍ ድረስ ያሉ ዋና ክስተቶችን እናቀርባለን። ቻናላችንን እስካሁን ካልተቀላቀሉ ሰብስክራይብ ያድርጉ። አሁን የዛሬን ዋና ዜናዎችን እንጀምራለን። ዶክተር አብርሃም በላይ ከሱዳን ተመልሰው በዲዲአር ፕሮግራም ትጥቅ ለመፍታት ከተስማሙና የተሃድሶ ስልጠና እየወሰዱ ካሉ የቀድሞ የአርሚ 70 አባላት ጋር ውይይት አድርገዋል። ሚኒስትሩ ከእነዚህ ታጣቂዎች ጋር ባደረጉት ውይይት በወልቃይት በህወሓት የፖለቲካ አካሄድና በቀጣይ አካባቢው አስተዳደር ዙሪያ ጠንካራ መልእክቶችን አስተላልፈዋል። ዶክተር አብርሃም በንግግራቸው የወልቃይት ማህበረሰብ የራሱን ማንነትና አስተዳደር የመወሰን ሙሉ መብት እንዳለው ገልጸው አማራ ነኝ ቢል መብቱ ነው፣ ትግራዊ ነኝ ቢልም መብቱ ነው፣ በፍጹም ተቀባይነት የሌለው ሀገር እንበትናለን የሚል ሐሳብ ብቻ ነው ብለዋል። ከሰሞኑ አካባቢውን በኃይል ለመቆጣጠር የተደረጉ ሙከራዎችን በማስታወስም ህወሓትም ሆነ የትግራይ ታጣቂ በምንም አይነት ሁኔታ በትጥቅ ኃይልና በህገወጥ መንገድ ወደ አካባቢው እንደማይገቡ አረጋግጠዋል። ማንም ሰው በራሱ ውሳኔ ቆርጦ የወሰደው መሬት የለም ያሉት ሚኒስትሩ አካባቢው በፕሪቶሪያው የሰላም ስምምነት መሰረት አከራካሪ ተብሎ የተቀመጠ እንጂ በአንድ ወገን ተወስዶ ያበቃለት ጉዳይ አይደለም ሲሉም ተናግረዋል። አሁን በወልቃይት ያለው አስተዳደር ህገወጥ በመሆኑ መፍረስ እንዳለበትም ሚኒስትሩ ጠቁመዋል። ማንም ይሁን ማን በጉልበት ወይም በህገወጥ መንገድ አካባቢውን ማስተዳደር አይችልም ያሉት ዶክተር አብርሃም አሁን ያሉት አስተዳደሮች ፈርሰው ህዝቡ ራሱ በመረጣቸው ህጋዊና ህገ መንግስታዊ አስተዳደሮች መተካት አለባቸው ብለዋል። ይህ ሂደት ተግባራዊ የሚሆነው ተፈናቃዩ ማህበረሰብ ከክረምት በፊት ወደ ቀየው ከተመለሰ በኋላ ነፃ ምርጫ ተካሂዶ ህዝቡ የራሱን የቀበሌና የወረዳ መሪዎች ሲመርጥ መሆኑንም በማስገንዘብ ንግግራቸውን አጠናቅቀዋል። በአማራ ክልል በትጥቅ ትግል ላይ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ አፋብን እሁድ 6 መጋቢት 2018 ዓ.ም ማምሻውን ባወጣው ይፋዊ መግለጫ በመጪው ግንቦት ወር ለማከናወን በታቀደው 7ኛው ሀገር አቀፍ ምርጫ ላይ በሚሳተፉ ፓርቲዎች ወይም አካላት ላይ እርምጃ ወስዳለሁ ሲል አስጠንቅቋል። ንቅናቄው በአሁኑ ወቅት በአማራ ክልልም ሆነ በሌሎች የሀገሪቱ ክፍሎች ባለው የጸጥታ ችግርና ጦርነት ምክንያት ምርጫ ማካሄድ አይቻልም ሲል የገለጸ ሲሆን በዚህና በተጠቀሳቸው ሌሎች ምክንያቶች የፖለቲካ ፓርቲዎች መንግስት ከሚያካሂደው ምርጫ ራሳቸውን እንዲያገሉ ጠይቋል። ይህንን ጥሪ ወደ ጎን በማለት በምርጫው ሂደት ተባባሪ የሚሆኑ ፓርቲዎችን ንቅናቄው ከመንግስት እኩል እንደሚታገላቸው ያስታወቀ ሲሆን ያቀረበውን ጥሪ በመተላለፍ በምርጫው ሂደት ከሚያስተባብሩና ከጠላት ጋር ተሰልፈዋል ብሎ በሚፈርጃቸው አካላት ላይ እርምጃ ለመውሰድ ለሰራዊቱ ትዕዛዝ ማስተላለፉንም በመግለጫው አመልክቷል። እስካሁን በጉዳዩ ዙሪያ ከኢትዮጵያ ብሔራዊ ምርጫ ቦርድ በኩል የቀረበ ምላሽ ባይኖርም ቦርዱ በጸጥታ ችግር ምክንያት ምርጫ የማይካሄደው በትግራይ ክልል ብቻ መሆኑን ከዚህ ቀደም ማሳወቁ ይታወሳል። በተመሳሳይ ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ምርጫ መደረግና አለመደረግ ጉዳይ ጥርጣሬ የማያስፈልገው ነው ያሉት ጠሚያቤ አንዳንዶቻችሁ ሰግታችኋል፣ የኔ ምላሽ ግን በውጤት ነው ሲሉ ተናግረው ነበር። እንዲሁም ከዚህ በፊት ከተካሄዱ ምርጫዎች የተሻለ ይሆናል ሲሉ የጸጥታው ሁኔታ ምርጫውን እንደማያስተጓጉለው አበክረው መናገራቸው ይታወሳል። እጅ የሰጡ ፋኖዎች ተረሸኑ። ማስረሻ ሰጤና ፋንታውን ሙዋቤ የፋኖ ትግል ተጠልፏል፣ ወያኔና ሻቢያ ጠልፎታል ብለው ለብልጽግና ኃይል እጃቸውን መስጠታቸው ይታወሳል። ብልጽግናም እንኳን ደህና መጣችሁ ብሎ ለፕሮፓጋንዳ ተጠቀመባቸው። ኮሪደሩን፣ መናፈሻ ስፍራዎችን አሰጎበኛቸው። እነ ማስረሻ በየሚዲያው እየቀረቡ የፋኖን ትግል ምንም እንደማያጣ ሲናገሩ ተሰሙ። በእኛ ስር የሚገኙ የሰራዊት አባላት ወደ መከላከያ ካምፕ እየገቡ ነው። በቅርቡም ወደ ተሃድሶ ይገባሉ። መከላከያን መቀላቀል ከፈለገ ይቀላቀላል፣ ፖሊስን መቀላቀል ከፈለገ ይቀላቀላል። አልፈልግም ካለ ራሱን የሚያስተዳድርበት ገንዘብ ተሰጥቶት ከህዝብ ጋር ተቀላቅሎ መኖር ይችላል ሲሉ ተናግረው ነበር። የነ ማስረሻ ሰጤ ሰራዊቶች ካምፕ ገቡ፣ ትጥቃቸውን ፈቱ፣ ተሃድሶ ዘገየባቸው። ተሃድሶ ሰጣችሁን ለምን ወደ ቤተሰቦቻችን አንሄድም ሲሉ ጠየቁ። ሁላችሁም መከላከያን ትቀላቀላላችሁ፣ እኛን ስትገድሉ ኖራችኋል የሚል ሆነ መልሱ። ለማምለጥ ሞከሩ፣ በመከላከያ አባላት ተገደሉ። በርካቶች ስሪላንካ ነዳጅ ለመቆጠብ ረቡዕን የእረፍት ቀን አድርጋ አወጀች። የሥራ ቀናትም ወደ 4 ቀናት ዝቅ ብሏል። የመካከለኛው ምስራቅ ጦርነትን ተከትሎ የነዳጅ ዋጋ በአንድ በርሜል $100 መድረሱና በሆርሙዝ ሰርጥ የነዳጅ ጉዞ መገቱን በእስያ ሀገራት ላይ ከፍተኛ ቀውስ ደቅኗል። ሊከሰት የሚችለውን የነዳጅ እጥረት ለመቋቋም ስሪላንካ በየሳምንቱ ረቡዕን የመንግስት መስሪያ ቤቶች ዝግ የሚሆኑበት የእረፍት ቀን አድርጋ አውጃለች።
እንደ መንግስት መመሪያ መሰረት ይህ ትምህርት ቤቶችንና ዩኒቨርሲቲዎችን የሚጨምር ነው ተብሏል። ነገር ግን እንደ ጤናና ኢሚግሬሽን ባሉ አስፈላጊ አገልግሎቶች ላይ በተሰማሩ የመንግስት ተቋማት ላይ ተጽዕኖ እንደሌለው ተገልጿል። በሀገሪቱ ረቡዕ የእረፍት ቀን መደረጉን ተከትሎ የሥራ ቀናት ወደ 4 ቀናት ዝቅ እንዲል ተደርጓል። ከዚህ በተጨማሪ ዜጎች በኮታ ነዳጅ የሚገዙበት የብሔራዊ ነዳጅ ፓስ ምዝገባ መጀመሩም ተመላክቷል። 15 ሊትር ለግል መኪና፣ ለሞተር ሳይክል 5 ሊትር እንዲገዙ የሚገድብ ሽንሸና ተደርጓል። የሀገሪቱ ደን ማራዲ ሳናያኬ ለከፋው መዘጋጀት አለብን ብለዋል። የነዳጅ ዋጋ በአንድ በርሜል $100 መድረሱን ተከትሎ ሌሎች የእስያ ሀገራትም ተመሳሳይ ጥብቅ የቁጠባ እርምጃዎችን እየወሰዱ ይገኛሉ። በታይላንድ መንግስት ሰዎች የአየር ማቀዝቀዣ ኤሲ ጥገኝነትን ለመቀነስ ከሙሉ ልብሶች ወይም ሱፎችን ይልቅ ቲሸርቶች እንዲለብሱ እያሳስበዋል። በሚያንማር የግል ተሽከርካሪዎች እንደ ታርጋ ቁጥራቸው በየተራ ቀናት ብቻ እንዲንቀሳቀሱ ተብለዋል። በፊሊፒንስ የመንግስት መስሪያ ቤቶች ሰራተኞች በአንድ ከቤት እንዲሰሩ ትዕዛዝ ተላልፏል። የሀገሪቱ ፕሬዚደንት ፈርዲናንድ ማርኮስ ጁኒየር በመንግስት ዘርፍ አስፈላጊ ያልሆኑ ጉዞዎችን አግደዋል። ማርኮስ በተጨማሪም ለባለ 3 እግር ተሽከርካሪ አሽከርካሪዎች፣ ለገበሬዎችና ለአሳ አጥማጆች እየናረ የመጣውን የነዳጅ ዋጋ እንዲቋቋሙ ከ3000 እስከ 5000 ፔሶ $50 እስከ $84 የሚደርስ የገንዘብ ድጋፍ ይፋ አድርገዋል። ቪየትናም ዜጎች ነዳጅ ለመቆጠብ ሲሉ ይበልጥ ቤታቸው እንዲቆዩ አጥብቃ እያበረታታች ትገኛለች። የሀገሪቱ መንግስትም ህዝቡ ብስክሌት እንዲነዳ፣ መኪናን በጋራ እንዲጠቀም፣ የህዝብ ትራንስፖርትን እንዲጠቀም እና አስፈላጊ ካልሆነ በስተቀር የግል ተሽከርካሪ አጠቃቀምን እንዲገድብ ጥሪ አቅርበዋል። እስራኤል የኢራን ቁልፍ የደህንነት ባለስልጣን የሆኑት አሊ ላሪጃኒ መግደሏን ተናገረች። የኢራን ብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላሪጃኒ በእስራኤል ጥቃት መገደላቸውን የእስራኤል የመከላከያ ሚኒስትር ኢስራኤል ካትዝ አስታወቁ። ሌሊቱን በተፈጸመ ጥቃት መገደላቸው የተነገረው ላሪጃኒ በኢራን መንግስት ውስጥ ከፍተኛ ተሰሚነት ከነበራቸው መሪዎች መካከል አንዱ ናቸው። የባለስልጣኑ በእስራኤል ኢላማ መሆን እየተነገረ በነበረበት ጊዜ ቢያንስ 2 የኢራን መገናኛ ብዙሃን ከፍተኛ የደህንነት ባለስልጣናትን ጠቅሰው ግለሰቡ በአጭር ጊዜ ውስጥ መግለጫ ይሰጣሉ ብለው ነበር። አንድ የእስራኤል ወታደራዊ ባለስልጣን አሊ ላሪጃኒ በእስራኤል መከላከያ ኢላማ መደረጋቸውን ለቢቢሲ አረጋግጠዋል። አሊ ላሪጃኒ በኢራን ብሔራዊ የደህንነት ጠቅላይ ምክር ቤት የሟቹ ጠቅላይ መሪ አያቶላ አሊ ኻሜኒ ተወካይና ዋና ጸሐፊ ሆነው የተሾሙት ባለፈው ዓመት ነሐሴ ለ12 ዓመታት የኢራን ፓርላማ አፈ ጉባኤ የነበሩት ላሪጃኒ ለዘብተኛ ወግ አጥባቂ እንደሆኑ ይነገርላቸዋል። በተጨማሪም በኢራን መገናኛ ብዙሃን የጠቅላይ መሪው አማካሪ እንደሆኑ ይጠቀሱ ነበር። እስራኤል በፈጸመችው ጥቃት መገደላቸው የተነገረው ታዋቂው ኢራናዊ ፖለቲከኛ የፓርላማው አፈ ጉባኤ ከመሆናቸው በፊት ኢራንን ከምዕራባውያን ጋር እያወዛገበ በሚገኘው የኒውክሌር ድርድር ላይ ሀገራቸውን ወክለው ተደራዳሪ ነበሩ። በኢራን ፖለቲካ ውስጥ አሊ ላሪጃኒ ብቻ ሳይሆን ወንድማቸውም ከፍተኛ ተሰሚነት አላቸው። ወንድማቸው ሴዴጌ ላሪጃኒ በኢራን 2 ኃያል ምክር ቤቶች የበላይ አካል የሆነው ጉባኤ ሊቀመንበር ናቸው። የአሜሪካ ከፍተኛ ባለስልጣን በኢራን የሚካሄደውን ጦርነት ተቃውመው ስልጣን ለቀቁ። የዩናይትድ ስቴትስ ብሔራዊ የጸረ ሽብርተኝነት ማዕከል ዳይሬክተር በኢራን ውስጥ እየተካሄደ ያለውን ጦርነት በበጎ ሕሊና መደገፍ አልችልም በማለት ስልጣናቸውን መልቀቃቸውን በማህበራዊ ሚዲያ ላይ ባጋሩት መልእክት አስታወቁ። ጆ ኬንት ኃላፊነታቸውን መልቀቃቸውን ለፕሬዝዳንት ትራምፕ ባሳወቁበት ደብዳቤ ኢራን በሀገራችን ላይ ምንም አይነት ተጨባጭ ስጋት አልደቀነችም፣ ይህንን ጦርነት የጀመርነው በእስራኤል እና በአሜሪካ ባሏት ኃያል ደጋፊዎቿ ግፊት መሆኑ ግልጽ ነው ብለዋል። ዶናልድ ትራምፕ 3 ጊዜ ለፕሬዝዳንትነት ሲወዳደሩ ይዘው የተነሷቸውን ፖሊሲዎች ደግፈው ከጎናቸው እንደቆሙ ያስታወሱት ጆ እስከ 2025 በመካከለኛው ምስራቅ ውስጥ የተካሄዱት ጦርነቶች የአሜሪካውያንን ሕይወት የቀጠፉና የሀገሪቱን ሀብት ያሟጠጡ መሆናቸውን ትራምፕ ይረዱ እንደነበር ሲሉ አስታውሰዋል። በ11 ውጊያዎች ላይ እንደተሳተፈ የቀድሞ ወታደርና በእስራኤል በተፈበረ ከጦርነት ውድ ሚስቱን እንዳጣ ባል ቀጣዩ ትውልድ ለአሜሪካ ጥቅም በማያስገኝና የሚከፈለው ዋጋ አሳማኝ ወዳልሆነ ጦርነት መሄዱን መደገፍ አልችልም በማለት ጦርነቱን ተቃውመዋል። አሁን ስልጣናቸውን በፈቃዳቸው የለቀቁት ጆ ኬንት በትራምፕ ተመርተው በአሜሪካ ሴኔት ለቦታው ብቁ ናቸው ተብለው ተቀባይነት ያገኙት ባለፈው ዓመት ሐምሌ ነበር።